ከዚያ አሁን መቶ ሰው ገሎ መታረቅ ፈለገ ከአላህ ጠንካራ ኢማን ያለው ሰው ከአላህ ስብሓንሁ ወተዓላ ጋር ያለው ተስፋ ሰፊ ነው። ኧረ ባካችሁ እንዲያው መንገድ አፋልጉኛል ምን ከጌታ ጋር መታረቅ ፈልጌ ጉድ አሉ። እስቲ አንድ ደረሳለች እዚያ አካባቢ ሂድና ጠይቃት ይቺ እንደው ትንሽ አውቃለሁ ትላለች። ስትጠየቅ ምን ፈልገህ ከጌታ ጋር ታዲያ ከአላህ ፊት ደግሞ ማን ነው ፊቱ ላይ ሊቆም የሚችለው? አረ በደንብ አዳምጠኝ አልኩህን። አንድ ሰው እንኳን ነው የገደልኩት 100 ሰው ሰምቻለሁ። እና 100 ሰው የማረን እንትን የገደለን ሰው ይምራል ነው የምትለው? አላህ ምን ይከለክለው? ለአላህ ስብሓንሁ ወተዓላ ሚክሰው ያጣል ብለህ ነው ወይ ነው እኮ ሰውየው አንተን የሚያስደስትና ያን ሊያስረሳህ የሚችል ያጣል ብለህ ታስባለህ ወይ ነው? ስለዚህ ምንድነው ያለብህ?